ሰላም በድጋሚ የቱ ጋር አድርገው ሰብስክራይብ ያደረጋችሁ ኤቲኤም ካርዴን አታሳይብኝ። የለውም ባዶ ነው። አንቺ ደህና አደራችሁ ያችሁ እግዚአብሔር ይመስገን። ጉትቺ ራስ ድምጽ ሸገባ እንኳን ምንድነው ግስጥ የምታረጊኝ? አይ በሽታ። ሰላም እንዴት አደራችሁ? አሁን ለስነያ ጊዜ ነው አላቀ ሰላም እንደምን አደራችሁ? ቀረብን መሀል ምንድን ነው? የት ነበር የነበረው? አውቶቡስ ተራ። መሀል አውቶቡስ ተራ ቆመናል። ቀረብን። ኮፒ ሊንክ ሼር ያረጋችሁ ማርያምን ደክማታ። ሰብስክራይብ አድርጉ። ሰብስክራይብ ኮፒ ሊንክ ሼር የሷን ድምጽ ሰባን ካልሆነ አይገባም። ግን ሰውየው ቀርቶብና ሰውየው አልኩኝ ይቅር በለኝ። ሃሙ ይቅር በለኝ። ቀረብን ሃሙ ቀርበኝ። እንቀጣዋለን ስልክ ያነሳበት ሰዓት ነው። በዛው ይሄ እግዚአብሔር አራው ሃይማን የስራ ንስት አሜን ሳው በግድ እንትን እያሉት እየጫኑበት ማለት ነው። ለስራ ያላቸው ሞራል እንዴት ደስ እንደሚል ብታዩ። የስራ ሞራላቸው ለየት ያለ ነው። እውነቴን ነው አይደለም? ምንድነው ዋና ሐሳብ? መኪና ውስጥ ገባን። ሃሙ ስልክ አንስቶልናል። እሺ ጋይስ ስልክ አንስቶልናል እና መኪና ውስጥ ገብተናል። እና ግን አውቶቡስ ተራ ሌላ ሌቭል ናችሁ። ማርያም 12 ተኩል ይደወልልናል። እናንተ አይነት ሰው ይዛልን የሥራ ሞራላቸው ማለት ነው። በቃ ትለያላችሁ። ሱልጣኑ የሱልጣን አይ ስም አላጠፋም። ግን ትለዩብኛላችሁ እንዴ? ለምን ግን ምንድነው ከፍተኛ አራም ያስገቡት ደስ ነው ወይ? ለምን ማርያም ለምን እኮ አይደለም ይልኩ ወደ ግዳጅ እየገባ ነው። ዩቲዩባችንን ሰብስክራይብ ሼር አድርጉት፣ ላይክ አድርጉት፣ ኮሜንት ጻፉልን መሄድ የምትፈልጉት ቦታ ላይ ወይም ደግሞ እኛ ሄደን እናሳያችሁ የምትፈልጉት ቦታ ላይ። ዛሬ ወዴት እንደሄድን እየሄድን እንደሆነ ነው የሚባለው። እየሄድን እንደሆነ ገሳሉ ገስ በጣም ግን ቀጠሮ አክባሪዎች ነው። ሰዓት እንዴ የምሬን ነው። ስንት ሰዓት ነው ያለው? 1 ሰዓት ነው ያለው። መናገሻ እናቴ ነይ ግቢ አንጥራለት። ሰላም ጋይስ መኪናው ቶሎ እንዲሞላ እኛ ለምን እንጠራለት? መናገሻ አሻሜዳ በሴቶች ተገቡልን። ሰብስክራይብ ያረጋችሁና አሻሜዳ አንድ ላይ አይ በእውነት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ያው ነው እንግዲህ በቪፒኤን እዩ። በዛ ላይ ደግሞ በቪፒኤን እዩ። የራሷ መኪና መስሏታል እሷ። ኦልሞስት እንደዛ ነው። ከፈለጋችሁ ደርሶ መልሳችኋለሁ ብሏል ሰውዬው። ሞራል ላይ ነን ግን ስለመለስ እኮ ታክሲ ላይ ነው ይችላል። ባለፈው እንዴት እንደሆነ አታስተውሱ። በቃ ሰውዬው ስልኩን ይዟል። ሰውዬው ሰብስክራይብ ያረጋችሁ። ወይኔ ብርዱ ሆናችሁ ግቡ። እዚህ ነው ግቡ። እዚህ ነው ምንድነው የሚባለው? መናገሻ ምን ያላቅም ምን አርፋጅ ተቀጣለ እናንተ አንድ ሰዓት አይደል ጊዜ ያስቆማል። ተበቀለ አርፋጁ መጥቷል እና መንገድ ጀመረ። መንገድ ጀመረ። አርፋጆኛ አይደለም ማርያምን 20 ጊዜ ሪከርድ ላይ ሰበር ነው። በሰገነ ልጅ ስም ደውለን አናውቅም። 20 ጊዜ ማንንም 27 ማርያም ስልክ ነው 27 ትላንትና እኮ ነው ቅር ያለኝ። 1 ሰዓት ስላችሁ ነበር እኮ አለችን እኮ እኛ እሱን አልሰማንም እንጂ 1 ሰዓት ለካው። እሺ በቃ እስኪ ማርያም መጣቻል። አይታችሁ ታቋጣላችሁ እነሱ ያቋጥ ከታቸደችው። አረ ዘርፍ ነው ከጋራው ራሱ አልፎ ሌላ አለ። ርቀት አለ። እንዴ ሄዳላችሁ? ዛሬ አይደለም አይ ሌላ ቀን
እንሄዳለን ዛሬ አይሆን አረ እንሄዳለን ሲያነጭቁ ሰቢ እንደዚህ ሁለተኛ ጽዮን ማርያም ነች በጣም የጥንት ቤተክርስቲያን ናት ቀጣይ የምንሄድበትን አውቀናል ጨርሰዋል እነሱ የዛሬውን ሁኔታ አይቼ ይወስናል ያ ተራራ ምናምን የለውም ዝም ብሎ ቁልቁለት ስትመለሽ ታስቢበታለሽ አንዴ እግሬ ሳስካላ ልመለስ ማለት ደግሪ ማመን ወደ ባባ ደብረ እኮ ነው ሙሪያችን እንኳን ድንጋይ አዲስ አለ ማርያም ምንም እንዳገት የላትም ከተማ ውስጥ ወርዳችሁ ቅርብ ነው አምስተኛ ያለን መንገድ አጥላላ አሙ ካለሽ አታምኚው አሙ አይታመንም እኔ አልታመንም አሙ አይታመንም ነው አይታመንም አላልኩም እኔ አያምን ደግሞ እንደመጣ ሰው ካንቺ ቀጥ ያለፈው ብዙ ላይ መስመጣሽ እስከምንመለስ ድረስ እናምናለን ታው እዛ ጫካ ውስጥ ነው የሚሄደው እሺ እኔ አላምንም አይ እኔ አምናለሁ እስከምንመለስ ድረስ አይ በቃ ሁለት ሰው አገኘው እኮ የደረስን ነው ተራራው ይታያችኋል ይሄን ተራራ ነው የምንወጣው ደርሰናል ተራራው ግን ያስፈራል ማለት ኪሊማንጃሮ ብየዋል ደርሰናል አሁን ባጃጅ ለንዲስ ነው ሰብስክራይብ ያደርጋችሁ አብራችሁ ሰብስክራይብ ያደርጋችሁ ሰብስክራይብ ከስራለላችሁ ዲካርጉት ይላል የደውል ምልክቱንም እየተጫናችሁ አብራችሁ ወደ ጸበሉ ጋር እየሄድን ነው ጋይስ እና ተከተሉ ጥላ ሊያዙ ሴቶች ደግሞ አንሰጥም ጥላ ምንድነው ጥላ አንሰጥም እኔ ሄደን ያዝነው እኔ ሄደን ነው የምንጠለለው በቃ ለሌላ ጊዜ ትምህርት እንዲሆናቸው ነው ለሌላ ነገር አይደለም እና ደግሞ በቃ ጥላ ያዙ ጥላ ማያስገድ ነው ሴትም እንደውን ደግሞ ጊዜው ያን ያህል ይመስመጥ አይደለም ክረምት ሲሆን አያስመርጥም ስለዚህ ያዙ ጥላ ያዙ ከዛ በተጨማሪ ደግሞ ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉት አብራችሁ መሄድ የምትፈልጉ ደግሞ ኢንቫይት አድርጉ አስቁሙልኝ ሳር ብቻ የሩዝ ማሳ በየቦታው ተካሉልን ለኛ ስትሉ ልንመጣ ስንል ነግራችኋለን ከዛ ምንድነው ለመቀደላይት ስትሉ ሩዝ እንትን በል ዝሩልን ዝሩል ተከልል ልጁ ደግሞ ስልክ እያወራ ነው ስልክ አያነሳም ግን ስልክ እያወራ ነው እንችለዋለን ተጋብዘን እና ተከታተሉ አይሁን ካላያችሁን ይደብረናል ቀጣይ መምጣት ትፈልጋችሁ እኮ ነው እኔ መምጣት ፈልጋለሁ በሉ ከዛ ብዙ ላይክ ያገኘው መርጠን ነው አዲሱንም ስራችንን እየገዛችሁ እቃውስ ሁለቱም ተይዟል እቃውስ ትላለች እንዴ አታፍራራችሁ ይሄንን እቃ ግዙ እባካችሁ ብዙ እያዘን ነው ቪዲዮአችን ምናልባት ቲክቶካችንን እዚህ ላይ የምታዩ ሰዎች የምታዩን ከሆነ እያደረስን ነው በየቦታው እናደርስላችኋለን ከፈልጋችሁ ከኛ ጋር ኮላብ ማድረግ ትችላላችሁ አብራችሁን ኮላብ ያደርጋችሁ ቪዲዮ እየሰራን እናንተም ትወስዳላችሁ እኛም እናደርሳለን ኮላብ እናደርጋለን ካሜራ ማላችን እንዳትወቂ እባክሽ እቃችንን የሚያወጣልኝ የለም አንድ ሰው አረን ያወጣልሻለሁ ግን ማለት ነው መብራት የለንም በየመንገዱ ምን አዲስ ስራ እንደጀመረኝ ሰምታል ይሄው ምን ዋጋ አለው የሚያዘን የጠፋው ያዩልናል እኮ ሰዎች አያዙንም ኧረ ያዙናል ስማታችሁ ያደረስነውን እናመሰግናለን ለወሰዳችሁልን በጣም ነው የምናመሰግነው ኤሌክትሪክ አለው ያበራል ለቤት ድምቀት ደስ ይላል እና ተልተሎ እንራመድ ወኔ ሌላቸው እነዚህ ልጆች ሰላም ነሽ ገና ብዙ መንገድ እንመለስ ነበር ገብርኤል እንመለስ አቺ ገና ዋናው ተረሰ
መቅረጽ ከመጀመሪ መታሽ ግን እግርሽን ቦካው ብቻ ይውት ቆይ እዚህ ጋር በቃ ሌላ ቦታ አለከኝ አይ ተርፈሻል እንዴ ማለት በደንብ ነበር እንትን ማለት የነበረው ተዋተት ጫሜ በዘው ያንሸራትታል አልገባሽም እንዴት እንደሚይዛቸው ማለት ነው ልጆቹ ጨርሻለሁ አረ በወርዲ ብቻማ አይበቃም እኮ ወደዛ ነው እሺ ያደርሳችኋል በዚህ ጋን ምን ብታይ ያደርሰሻል ችግር የለውም ለፋሚሊ ደውለን ቪዲዮ ኮል እናወራቸዋለን እንደዚህ አይባልም እስቲ ውጋት ይላል እኔ አትታየው ማለት ድምጽሽ ነው የሆነ ሰው ሊወድቅ ነው ተንከባለለች የሆነ ሰው ሊወድቅ ነው የሰማሳ እንዳታበለሽ እንደወለለች ኧረ እባክሽ ስለበደለለ ጭቃ በጭቃላት ልብሴ እንዳነኪኝ ተሰተሽ መቅደለይት እደፋሻለሁ እሺ አንድ ሰው ማርያም ሳትኩት ለምን ተሸታግሽኝ እኔ እኮ ራሴ እቺ እሄዳለሁ አይ አንቺ ነው ማምነው ታይ ቆይ እሸትልሽ አረ አንድ ገኝኛለች ማን ነው ሻንዲ ሰው ነው ይመግድ እዚህ ገብር ወደ እንደስ ቆይ ሰላም ቀሳ ማርያም እቺ ወከባ በዛ በኩል ይድሽ እንደ ለወርደው ነው ይው ታው ከመንገድ አለበት በዛ ገይጃው መቀ አይታት በቃ መታለሽ ታያት ነይ ከፈ ላይ አረተ ያገመብሻለች እንዳታለሽ ጉፋን አለው እንትና ገብሬነት ሙካሳ ነው
ብስብስ አላለም ውሃ ሲኖረው ነው እንጂ የሚያስፈራው ሌላ ኖርማል ነው። ውሃ ሲኖረው ጭራሽ እንትን ይላል። መቅደላይ ተዚጅሽ እንዳትሽኝ እኔ ችግር የለም። ባይዘዌ ቪዲዮ ላይ እንትን አይመስል ቁልቁለት አይመስልምና ምንድነው ሙድ የምትይዘው ነው የሚሉት። እያለቀሽ ነው እንዴ? ላታጥሮች ብታይ ጥሩ ነበር። አትወጪም እባክሽ። ዛፉ እንደዚህ ያገባኝ እኮ ሰልም ነበር። እንዴት ነው ልጁ ደስ የሚለው! እስማ እያነበበ ነው እኮ አቶ ሰሩትራም መብቴ ልሞት ነው በቃ። እሺ ይሄን እንዴት ልውጣው? ማርያም እንደው ማየው አሪፍ ነው እኮ በቃ ደረስ ማየው ነው እኮ ስታሳዝኝ መቅዲ ሰብስክራይብ እስቲ ባስበላት ይችልሽ ከፋራ ያስ ታምራት በእናትህ ተቀበለን። ምን እያደረጋችሁ? ሰብስክራይብ የደወል ምልክቷን ተጫናት። ሁሌ ቪዲዮ እንዲመጣ እናንተ መታችሁ ሞክሩት። ቀላል መንገድ በጣም ቀላል ወክ በሉ በቃ ዝም ብላችሁ ወክ እንዳደረጋችሁ ነው የሚሰማችሁ። ፈጣሪ ምን አልኩ? የማይቻል ነገር የለም። ሁሉ በእርሱ ሆኖ ይላል። ያው የክብዳቱን ከዚህ እንችላለን። ኧረ ስለሚቻል ቤተሰቦችን ቻው ብዬ ነው የመጣሁት። እንቅር ስትራበረኝ ምን ንቀር እዛም አልሆነልኝ። በቃ ስራም አልሄድም። እዛ ደስ አትልም። እዚህ ነው እዚህ ደስ ትላለች። መልኩን እዚህ ነው ችግር የለም። ድሮሽ ከመጡ ማርያም እንሮጣለን። አሁን እሺ ስለራ ማን ጠየቀ? መቅዲና አይረበኝም። እርቦሻል መሰለኝ። ምን ያለበት ፈሪው ጾም ጾም ይታብራስ ድንጋይ ትባያታለሽ። ደማ ጾም ጾም ይታብላ እዚህ ሻይ እስከሚፈላ ምናምን የለም። በጣም አለ ፍሬ ጾም ብቻ ሳላት እኮ ፍሬው ጾም
እንዴት ናችሁ? ከዚህ በኋላ ድምጻችሁን ቀንሳችሁ ቅድም ያልኩሽ ስውሯ ነው ቦታ ይሄ ስፍራ ጋራው መድኃኔዓለም እና ስውሯ ልደታ ለማርያም ስውሯ የተባለበት የራሱ የሆነ ታሪክ አለው፣ ምክንያት አለው። በዛው እዚች ቦታ ላይ ሁሌ ብርሃን ነው። ሁሌ ብርሃን እንደውተት ሁሉ ክፍት ነው። እዚህም ጋር ብርሃን መሆን ይችላል፣ ግን እዛች ጋር ሁሌ በንጥል ብሎ ለብቻው ብርሃን እስካሁን እኛም አልተረዳነው። ግራኝ መሐመድ ሊያጠፋት ፈልጎ ይችን ቤተክርስቲያን ሙሉ ወታደሩን አሰማርቶ ነበር የመጣው እኔ አይዘኝ እና ከዛ በኋላ ከታች ጦሩን አሰልፈው እየመጣ እንደነበረ ከላይ ታቦት ወጥቶ ህዝቡ በጣም ብዙ ሺህ ህዝብ በተሰበሰበበት ወሬው ተሰማ። ህዝቡ ሁሉ በሚደናገጥበት ጊዜ ታቦቱን ይዘው ካህናቶቹ ሁሉም መነኮሳት ምህላ እናደርሳለን ብለው የምህላ ጸሎት ይጀመራል። ይህን ጊዜ ግራኝ መሐመድ ሁሉን አሰልፎ ላይ በሚደርስበት ጊዜ ላይ ያገኘው ሜዳ ብቻ ነበር። ድምጹን እየሰማ ሁሉን ነገር እየተከተለ ነበር እዛ የደረሰው። ግን ላይ ሲደርስ ባዶ መሬት ይገጥመዋል። ምንም ቢፈልግ ቢያትት ምንም ስላላገኘ ተመልሶ ይሄዳል ማለት ነው። ከዛ በኋላ ግን ምን እንደተፈጠረ ቦታው ላይ ታሪኩ ሲነገር እናታችን ቅድስት ልደታ ለማርያም ህዝቡንም ቤተክርስቲያኑንም አንድ ላይ ይዛ ወደ መሬት ሰምጣለች እና መሬት ሆኖ ያገኘው ለዛ ነበር ማለት ነው። በጣም የሚገርመው እግዚአብሔር የፈቀደለት ሰው ሲመጣ አሁንም ድረስ ከቦታው የምህላ ጸሎት፣ ቅዳሴ፣ ማይጠንት እያንዳንዱ ነገር ይሰማል። አሁን ከፍ ስንል ቤተክርስቲያኑን ታያታላችሁ። የተሰወረችበትን ቦታ ለምልክት አሁን ጉልላት ተቀምጦባታል ላይ ቦታው ላይ እና በጣም ብዙ ታምራቶችን ተደርጎበታል። የጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ግሸን ከመሄዱ በፊት እዚህ ለ7 ወር ነው የተቀመጠው። መስቀሉ ለማስቀመጥ ተራራ በሚፈልጉበት ጊዜ የተለያዩ ምልክቶችን ያሳይ ነበር። መስቀሌን በመስቀለኛ ቦታ አኑራል ነበር የተባለው እና አንዱ ቦታ ላይ ሲሄድ ሁሌም መስቀሉ ላይ ብርሃን መስቀሌን በመስቀለኛ አኑር የምትለው ጽሑፍ ትኖር ነበር። ከዛ ቦታው አካባቢው እንዳለ ነጎድጓድ እየተሰማበት አይ ይሄ ቦታ አይደለም እየሆነ ምልክት እየሰጣቸው 3 ምልክትን እየሰጣቸው ይቀጥሉ ነበር። ልክ ግን እዚህ ተራራ ላይ ሲደርስ ወዲያውኑ ምንድነው ሁለቱ ምልክቶች ጸጥ ብለው መስቀሌን በመስቀለኛ ቦታ አኑር የሚለው ብቻ ጽሑፍ ነበር የሚታየው እና እዚህ ቦታ ላይ እግዚአብሔር ፈቅዷል። ስለዚህ መስቀሉን እዚህ ቦታ አድርገን ሌላ ተራራ እንፈልግ ብለው መስቀሉን እዚህ ለ7 ወር አስቀምጠውት ግሸንን እስኪያገኙ ድረስ ይዞሩ ነበር ማለት ነው። ልክ ግሸን እንደተገኘች ከዚህ አንስተው ወደዛ ይሄዳል። ልክ አሁን ራሱ መነኮሳቱን የማናገር እድል ከገጠማችሁ ግሸን ስትሄዱ መጀመሪያ መናገሻን አይታችኋል ተብሎ ነው የሚጠየቀው። በጣም ነው ደስ የሚለው ቦታው። በጣም የሚገርመው አሁን የደከማችሁ ድካም በሙሉ እዛ ስንደርስ ይጠፋል። ልክ በሩ ላይ ስንደርስ ድካማችሁ በሙሉ ይሰወራል ከናንተ። ይሄም የሚከናወንበት ነገር አንድ ቀን አንድ አባታችን እዚህ መናኝ የነበረው አባት ሲያርፉ ንግስ ሲሆን የተለያየ አገልግሎት ሲኖር ሰው በሚመጣ ጊዜ ውጪ ላይ ይወጣል። ከዛ ውጪ ግን ከባታቸው አይወጡም ነበር ባይገር እና ልክ ሊያርፉ ሲል የተናዘዙት ነገር ምንድነው? ገዳሙን በደንብ ጠብቁት፣ እስካሁን ድረስ ቅዱሳኑ አሉ። እኔ ልክ ሰው ሲመጣ ወደዛ ወደ በሩ ላይ የምወጣው ከእያንዳንዱ ሰው ላይ ድካማቸውን ልፋታቸውን ከላያቸው ላይ ቅዱሳኑ ሲወስዱላቸው አያል እና ስለዚህ ገዳሙን በደንብ አድርጋችሁ ጠብቁት
ብለው ተናዘው ነው ያረፉ። እንዲሁ እኛ እያለን ራሱ አንዴ ሱባኤ ላይ እዚህ ተቀምጠን ሌሊት ላይ አጉል ሰዓት ላይ ምናምን መንቀሳቀስ አይቻልም እዚህ ደብሩ ላይ ገዳሙ ላይ ማለት ነው። እና አጋጣሚ አንድ ልጅ ለሽንት ቤት ስትወጣ ሙሉ ዛፎቹ ጧፍ እያበሩታለች። በጣም ደንግጣ ሮጣ አዳራሽ ገብታ አረ ነው ይወጣ መልከቱ ምናምን ብላ ግር አድርጋ ስትወጣ ምንም ነገር የለም። እና ገዳሙ ልክ አምኖት በመጣው ሰው ልክ ለቦታው ተገብቶ ወይም ራሱን አዘጋጅቶ በመጣው ሰው ልክ የራሱን የሆነ ተአምር ያሳየዋል። ከስውሯ ማዕጠንት ሊሸታችሁ ይችላል፣ ወይ ዛፎቹ ሲራመዱ ልታዩ ይችላል። ዛፍ እዚህ ደብር ላይ አይቆረጥም። ሊቆርጡ ተሞክሮ ዛፉ አፍ አውጥቶ ለምን ጸሎትን ታስተጓጉሉኛላችሁ ብሎ ከዛፉ እየደማ ምልክት ተናግሯቸው ነው ዛፍ መቆረጥ የቆሙ። እና ቦታው ላይ በጣም ብዙ ቅዱሳን ስውራን በጣም ማለት ይሄ የስውሯ ክልል ነው። እና ልባችሁ ላይ ያለ ነገር ካለ የምትናገሩት፣ ያዘጋጃችሁት፣ የምታወሩት ጸሎታችሁ እንዲሰማ የምትፈልጉበትን ነገር እኔ ምስክር ነኝ፣ ነገራት። እያንዳንዱ ነገር ይከናወንላችኋል። ከልባችሁ ብቻ ግን ነገራት። እየወጣን ይሄድና ብንቆይ ያሉ ሰዎች አሉ። ለማስቆየት ሙከራ አድርገን ነበር፣ ግን እንትን ምንድነው ብርድ ልብስ ምናምን ያዝንላቸው። በሚቀጥለው ከመጣን እዚሁ እናስቀራቸዋለን። ሀሳብ እዚህ እንቅረ ባይነኝ እዚህ ነው ሀሙን አንመለስ ማለትም እንዴ አንመለስ ማለከኝ ቤት ነው ተመደሽ መንገዱ ነው እንዴ እና ቤት እንዴት በጓሮ በዚህ ነው የመጣ ነው ባይዘው መግደሪት በዚህ ነው የምንሄደው። በነገራችን ላይ ማይኩን ስጪኝ ሰላም የምታወራው ነገር አለ። አማወራው ነገር አለ ብላለች። እሺ ስመጣ እግዚአብሔርን ተመለሽ ነበር ያለኝ። አሁን ግን ቅሪ ነው እያለኝ ያለው ውስጤ ማለት ነው። በጣም ነው ደስ የሚለው። ይሄ በቃ ውስጥ እንዴት ነው አዲስ አበባ ኢትዮጵያ ውስጥ ያለ አይመስልም። በጣም ነው ደስ የሚለው። በጣም ነው የሚያምረው። ሁላችሁም መናገሻ መድኃኔዓለም መናገሻ ጋራው መድኃኔዓለምና ልደታ ለማርያም ገዳም ኑ። የእውነት ታተርፉበታላችሁ። ወይኔ በጣም ነው ደስ የሚለው። ልክ እንደተናገሩት እንዴት ነው ልክ በሩ ጋር ስትደርሱ ገና በሩን ስታዩት እረፍት ይሰማችኋል። እግዚአብሔር ከላያችሁ ላይ ብድግ ነገር ነው የሚለው የሆነ እና ደግሞ የምትጸልዩትን ነገር እንዳትረሱት ጽፋችሁ አንጡ። ብዙ ማርያምን ትሰማለች። እርግጠኛ ቀለል የሚል ነገር አለ ውስጥ እና የምትረሱት ነገር ካላችሁ እንዳትረሱት ጽፋችሁ ሊስት አድርጋችሁ ይዛችሁ ነው። ሰብስክራይብ እያደረጋችሁ አብራችሁን ቆይ። ቀጥሏለን ታሪኩን አሁን እየቀጠልን እንሄዳለን። እንዴት ንቅር ያለችው እሷ እኮ ተሻለኝ እንቅር መጀመሪያ የደከሙት ሁለቱ አሁን ደግሞ የሚሉት እነሱ እኮ እንዴት አያችሁት ግን ቦታው? እውነት በጣም ደስ መጀመሪያ ታሪኩን ጨርስልን ከሱ በፊት እሺ ምን ልጨምር? ይሄ እንትን ስር እንዳትረግጡ እሺ፣ ስሩን እንዳትረግጡት። ይሄ እንደዚህ እንዳትረግጡት፣ በጣም ነው የሚያዳልጣው። ይጥላችኋል። እንደዛ በላ ያረገጥም ሊለኝ አይ ይጥላችኋል። ስጨፈልቀው እኮ ገብርኤል ረግጥም እንትን ሲወድቅ ስትወድቂ ደግሞ የሆነ ነገርሽን ያገኝሻል ስሩ ላይ እና ትልቅ ጉዳት አለ። እንትን ክረምት ላይ ጸበል ስንወርድ አንድ ቀን የወደቀው ሰው 3 ቀን ምናምን በሱ ሰበብ ላይ ነው የሚሆነው ላለመውረድ። የምታየው እንዳያችሁት ነው። ጸበል ቦታው ላይ በየቀኑ ይወረዳል። ፍልሰታ ላይ በ330 ዓመተ ምህረት የተመሰረተ ቤተክርስቲያን 330 እና አሁን ልደታን ያያችሁት ስፍራ አለ አይደል?
እዛ ላይ ሲቆፈር የተለያዩ እንትኖች ተገኝተዋል። ንዋያተ ቅድሳቶች፣ የኦሪት መሰዊያዎች። እድሉን አልገጠማችሁም እንጂ እንትን ብንገባ ኖረው እንዳለ ታያቸው ነበር። እሁድ ቀን ትንሽ ጠርቀም ብለው ከመጡ አንድ ላይ ብዛት ኖሯቸው ታሪኩንም ለመናገር እንትን ለማለት እንዲመች ማለት ነው። እሁድ ቀን ቢመጡ ሙሉ ሙዚየሙ ተከፍቶ ዋሻው ተከፍቶ ሁሉም ነገር እንትን ይላል። በአንድ ሳውን ለዛውን በአንድ በ20 ሰዎች ነው የሚመጡስ። እንደሱ ከሆነ የዓመት ሲሆን ጠብቀው የዓመት ሲሆን አሁን ዋሻውም ሰዎች እየገቡ ጸሎት እያደረጉበት ይወጣሉ። ጧፍ ተይዞ ነው የሚገባው ዋሻ ውስጥ። እዛ ውስጥ ቅዱሳን አባቶች የጸለዩበትን ክርስትና ስም ራሱ ውስጥ አስቀምጠው መውጣት ይቻላል። ብዙ ጊዜ እንደ ስውራን አባቶች በሚጎበኙበት ጊዜ እነዛን ስሞች እንትን ይሏቸዋል ተብሎ ስለሚታሰብ ስም እየተቀመጠ ምናምን ይወጣል። አባ ጊዮርጊስ ዘጋስጫ ቀድሰውበታል። ባይገርማችሁ መጣ እና እዚህ አባ ጊዮርጊስ የልደታ ጋር ጠላታችሁ ልደታው ጋር አይታችሁት ከሆነ ስዕል አድኖዎቹን አይታችኋቸዋል። እመቤታችን ቅድስት ድንግል ማርያም በሃና እቅፍ ተይዛለ። ከታች አባ ጊዮርጊስ ዘጋስጫ ቦታው ላይ እንትን ያሉ ቅዱሳን በሙሉ እንትን በስዕል ለማስቀመጥ ተሞክሯል። ስዕሎቹን ብታዩቸው በጣም አሪፍ ለየት ያለ ስዕል ነው። ደግሞ በር ጋር ያለው ማለት ነው። ልክ ስውሯ በር ጋር በቀኝ በኩል ያለው ልጆች የነበሩበት ቦታ ማለት ነው። ህጻናቶቹ በሩን ተስሉበት የነበረ እሱ እና በጣም ጥንታዊ ገዳም ነው። እንዳትወድቂ ወይኔ በእናትሽ ካሜራ ማነች ነው እባክሽ እንዳትወድቂ። እንዴ እየፈራሁ ነው። እኔም ለወደፊቱ ራሱ እየጨነቀኝ ነው። እንኳን ወደ ኋላ ተራምደሽ ጥልፍ ስለሚያደርግ ስሩ አንድ እናወራበትኛ። ደህና ናቸው። ስትመለስ የደንብ ሰባት ወጭ ዳቤ በላን ያልበላ ቅድም ልታለቅሽ ነበር። አሁን ምን ተገኝቶ ነው እንደዚህ? ራስት ማለት ገብርኤል ይላል። መውደቅን የምፈራው እኔ ብቻ ነኝ። እግዚአብሔር በጣም ነው የምፈራው። በቦታው ላይ ብዙ ታምራት ተደርገዋል። እንዲህ በግል እንኳን የተደረጉ ታምራቶች እኔ በዚህ በማውቃቸው ታሪኮች ልንገራችሁ የተወሰነ ነገር። አጋጣሚ አንድ ልጅ እንደዚሁ ታሪኩን እየነገርኳት ከታች ድረስ ላይ መተን እዚህ ስውሯ ጋር ስትደርስ ያው የሚራመደውን ዛፍ አየኸው ምናምን ብላኝ ነበርና እግዚአብሔር በፈቀደልሽ መጠን ነው እዚህ ቦታ ላይ ተአምርሽን የሚያሳይሽ። አንዳንዱ መጥቶ የስውሯ ማዕጠንት ሁሌ የሚደርሰው አለ። ቅዱሳኑን ለማየት የታደለ አለ። ተግባራቸውን ድምጻቸውን የሰማ ሰው አለ። እያንዳንዱ ሰው በተገባው ልክ ሚስጥር የሚገልጽ ቦታ ነው። ለአርምሞ፣ ለጸሎት፣ ለሱባኤ፣ ለሁሉም ነገር በትክክል ሊሆን የሚችል ገዳም ቢኖር ይሄ ገዳም ነው። በዓመት ውስጥ በጣት የሚቆጠር ቀን ነው ከበሮ የሚከበረው። ጥቅምት 27፣ መጋቢት 27፣ ግንቦት 1፣ ለትንሳኤ እንደዚህ ዋና ዋና በዓል የሚባሉት አለ አይደል? እነሱ ላይ ነው ከበሮ ራሱ የሚከበረው። የአርምሞ ቦታ ስለሆነ ደብረ ታቦርን እንኳን በከበሮ አይደለም የሚያልፈው እና ቦታው ላይ ከበሮ እንትን አይደል? ሰዓታት ነው የሚቆመው። አባቶቹ እንዳየሻቸው በቃ በአርምሞ ነው የሚሆኑት። አይተሻል። አሁን ስታይ ብዙ ሰው የሌለ ነው የሚመስለው። 100 በላይ የሆኑ መነኮሳት አሉበት እዚህ ገዳሙ ላይ። ብዙ አባቶች አሉ። እንደምታየው ቤታቸው ሆነ ይጸልያሉ፣ እየወረዱ ጫካ ውስጥ ተጋድሎ ይፈጽማሉ። ብዙ ነገሮችን ታያለሽ በቦታው ላይ።
እግዚአብሔር ፈቅዶላቸው እዚህ የሚመጡት ሰዎች የልባቸውን እንዲፈጸምላቸው ከደጁ ደግሞ ከዚህ ከቤተ ክርስቲያኑ ከገዳሙ መጥተው በረከትን ቢያገኙ የዓለም ጫጫታ ይሰለቻቸው፣ የዓለም ሁኔታ የጨነቃቸው የጠበባቸው በሙሉ እዚህ መጥተው ሰላም ማግኘት ይችላሉ። አንዴ እንደዚህ ሱባኤ ላይ ቁጭ ብለን አንድ እህታችን ልጅ አላትና ልጇን አዝላ ነው የመጣችው። ባይገርማችሁ ልጇ ሙሉ 15 ቀኑን በሶ ነው ነበር ሲበራ የነበረው። ገና የ2 ዓመት ልጅ ነው የ1 ዓመት ልጅ ያኔ ትዝ ይለኛል። እና በቃ ጸሎት ሲሰማ በጣም በቃ የሚያሳየው ሪአክሽን ሴቶች ጋር እና ወንዶች የተለያየ ነው። በእንትን ይጋረዳልና በሸራ ጸሎት ሲሰማ ሁሌ ያንጋጥጣልና በቃ ጸሎት ሲጀመር እናንተ ጋር ውሰዱልን እያለች ስትመጣ በዛ ተግባባንና አጋጣሚ ደግሞ ሱባኤ ላይ እንዲህ ሰብሰብ ብለን መንፈሳዊ ህይወቶችን ተሞክሮዎችን ምናምን የተለያዩ ነገሮችን ሼር እየተደራረግን ነው የምናልፈው። ጥያቄ ያለበት ጥያቄው እየተመለሰለት፣ ግራ የገባው ካለ በዚህ ጉዳይ ላይ ማንኛውም ሰው የሆነ ያሳለፈው ላይፍ አለው የላይፍ ኤክስፒሪየንሱን ሼር ያደርገዋል። ከመንፈሳዊ ህይወት እንዴት መጠንከር እንደሚቻል፣ በወጣትነት ዘመን እንዴት ቤተክርስቲያን ተጠግቶ መኖር እንደሚቻል ሁሉም ሰው ባሳለፈው ላይፍ ከብዙ ላይፍ የመጣ ሰዎች ከተለያየ ህይወት ላይ ያሉ ሰዎች ተገናኝተን አንድ ላይ እንዲህ ውይይት ምናምን እናደርጋለንና እንደዛ በምንወያይበት ሰዓት በዚች የልጁ እናት አጋጣሚ ስታማከረን እኔ የመጨረሻዬ ነው በ30 ካለሁበት ቤት የመጨረሻዬ ነው የወጣሁት እና እዚህ ለሱባኤ ብዬ ስመጣ ከዚህ ጨርሼ ስመለስ የት እንደምገባ አላውቅም። በቃ የመጨረሻ አሰናብተውኝ ነው የወጣሁት እና አንቺ ታውቂያለሽ መሆኑን አላውቅም ብዬ ነው የመጣሁት ምናምን ብላና አለች አወራችንና እንዲህ አይነት ጭንቀት ይዘሽ ካዲያ እዚህ ስውሯ ላይ ተቀምጠሽ ምን ትሰራለሽ? ሂጂና ስለ ስውሯ እያንዳንዱን ዘርዝረሽ ንገሪያት፣ እናትሽ ቤት እኮ ነው ያለሽው ምናምን ብለን በቃ ስለ ገዳሙ ምናምን በደንብ አስረዳናት። በንጋታው ተደውሎ አጎቷ የት ነሽ? እንደዚህ ገዳም ሱባኤ ይዤ ምናምን እስቲ እፈልግሻለሁ ስትመጪ በቃ እኔ ጋር ረፊና እናወራለን ምናምን ብሎ የምታርፍበትን ቦታ አዘጋጅቷል ምናምን እንትን አላትና ይሄ ለዚህን ያህል ለልብ ቅርብ ናት ስውሯ። የምትፈልጊውን የምትሽውን ያሰብሽውን በሙሉ ታደርግልሻለች። እመኝም አትመኝ እኔ ተሳቀቅኩ እኮ እና በዛ ልክ በምትፈልጊው ልክ ገዳሙ ምንድነው ነፍስሽን አስቀድመሽበት ስጋሽን ታተርፊበታለሽ። አሁን ብዙ ጊዜ ክርስቲያናዊ ህይወት ለስጋ አይመችም ለነፍስ ብቻ ነው ምናምን ይባላል አይደል? ግን ስጋዊ ነገርንም በደንብ እንትን ልናል። አባ እንዴት ነህ? ሰላም ነው አይደል? እግዚአብሔር ደህና ዋለው። ስጋዊ ህይወትን በደንብ ምቻቸው እዚህ መጥተው ብዙዎቹ ስራ ያገኘዋሉ። ብዙዎቹ የስጋ ደዌያቸውን ተላቀው በሰላም እየኖሩ ያሉ አሉ። ከደዌያቸው ተፈውሰው ብዙዎች እያገለገሉ ያሉ አሉና ምንድነው የመንፈስሽንም የውስጥሽንም ለመኖር እኮ ስጋሽ ደህና መሆን አለበት አይደል? ብዙዎች ተጠቅመውበታል። ይሄንን መተው ዝም ብለው እንደዋዛ ፈዛዛ የቀሩ ሰዎች የሉም እዚህ ላይ። ባይገርምሽ ግን ደግሞ በቁጣ ደግሞ ከዚህም የተባረሩ ሰዎች አሉ። ገዳሙ መንቀሽቀሽ አይፈልግም እንዳልኩሽ የአርምሞ ቦታ አይደለም። እንደዚህ በቃ የግል ነገር ምንትን ማለት መዛዚም ማለት አይፈልግም። መጥቶ በአርምሞ በጸሎት ቆይቶ የሚፈልገውን ነገር አግኝቶ ካልሆነ አገልግሎትን ተሳትፎ እንዲሄድ እንጂ የግሉ ወደዛ እዚህ ሲሯሯጥ ልክ አዲስ አበባ ላይ እንደለመድነው የሚደረግበት ገዳም አይደለም። አንድ ወንድማችን እንደዚህ ሱባኤ ላይ በጣም አስቸግሮ ለማንም ታይቶ የማይታወቀው ነብር እንኳን አባሮ ከዚህ ሲያስወጣው በታሪክ ሰምተናል።
ባይናችን አካባቢ ነው ገዳሙ ይጠበቅበታል ተብሎ የሚነገረው እንደዛ ነው። ኦኬ የሚጠበቅበት ነብር ነው ተብሎ የሚታሰበው እና እንደዚህ እንትን ብሎ አባረረው። ሌሊት ላይ ሰዓታት ይገባል 6 ሰዓት ላይ እና ልክ ወደ እንትን በሚልበት ሰዓት በዛ አባሮት እዚህ ገዳም እንዳይል አድርጎታል ተብሎ ይነገራል። በእኛው ዘመን ነው ከኛው ጋር ሰው እንደዚህ ሲገባ የነበረ ልጅ ነው። በቦታው ሆኜ ባላይም ግን እንደዚህ ከነበሩት ሰዎች በደንብ ተነግሮናልና ምንድነው ስታከብር ያከብርሻል። በመጣሽበት ልክ ብዙ ጊዜ እንትን ፈተናዎች እንድታልፊ ይረዳል። ምንድነው ስታከብሪ ትከበሪያለሽ እንደሚለው አለ። ቦታውን ክብሩ ገብቶሽ አውቀሽው በመጣሽበት ልክ አንቺ ብዙ ከብረሽበት ተመለሻለሽ። ካልሆነ ግን ቦታው ላንቺ እንትን ስለማይል ምንድነው ሰብ ይቀድስ መካን መካን ይቀድስ ለሰብ። ሰው ቦታን ይቀድሳል፣ ቦታ ደግሞ ሰውን ይቀድሳል። እንዳ ስለሆነ ቃሉ የመጣ ሰው ቦታው ይቀድሰዋል ሰው። ካልሆነ ግን ምኑንም ሳያገኘው ልፋት ብቻ ይሆንበታል። ይሄን ተራራ ወጥቶ እንደዚህ ለፍቶ ደክሞት ወጥቶ ምንም ሳያገኝ መመለስ ይከብዳል። ስጋሽን ማድከም። ይሄኔ ደግሞ እዛ ከተማ ብትሆኚ የሆነ ስራ ትሰሪያለሽ። አሊያም ቤትሽ ደግሞ አርፈሽ በዚህ በብርድ እዚህ ብርድ ላይ ከምትሆኚ ከመጣሽ አይቀር ብዙ ጊዜ መጠቀም አለብሽ። ቤተክርስቲያን ላይ ደግሞ በዘመንሽ ካልተጠቀምሽባት መጠቀሚያሽን ጊዜ ካሳለፍሽው ለዛ ነው በወጣትነት ዘመን ፈጣሪን አስብ የሚባለው። አንቺ መሄድ በቻልሽበት ዘመን ቤተክርስቲያን ላይ ሄደሽ በደንብ ከተጠቀምሽባት መጠቀም ባለብሽ ሰዓት ደግሞ በደንብ እንትን ትያለሽ። እንደዛ ስለሆነ ቦታው በጣም ታሪካዊ ቦታ ነው። መታችሁ ጎብኙት። መምጣት ለምትፈልጉ ደግሞ አላቆም ሰፈሩን እሱ በደንብ ይንገራችሁ ምን መያዝ እንዳለባችሁ። እሺ ከየትም በኩል አውቶቡስ ተራ ይቀላል ብዬ አስባለሁ አይደል? አውቶቡስ ተራ በደንብ ይታወቃልና ከአውቶቡስ ተራ ቀጥታ መናገሻ መያዝ ይቻላል። ከመናገሻ ደግሞ እዛው ባጃጅም የሚያስገባ አለ። ባጃጆቹ ማርያም ድረስ መናገሻ ማርያም አምባ ማርያም ተብሎ ይጠራል። እሱ ድረስ ያደርሳሉ። ከዛ በኋላ ቀጥታ እንደምታዩት መንገዱ ራሱ መድኃኔዓለም ያደርሳል። ማርያም እና መድኃኔዓለም አንድ ላይ የሚተዳደሩ ገዳም ናቸው። አንድ ሰው ነው የሚያስተዳድራቸው። አዎ እና ደግሞ እንዴት ነው ታክሲ ሹፌሮች ያውቁታል አይደል? መረጃውን ማለት ብዙ ኮብልስቶች ነው ያሉት እና ባለፈው የመጣንበት የመሰለኝ ሌላ ቦታ ነው የወረድንበት። ብዙ ባጃጅ ተራዎች አሉ። ማርያም መግቢያ ቢሏቸው መናገሻ ማርያም ቤትም በዚህ አካባቢ ዘንድ ደግሞ በጣም የምትወደድ ታቦት ናት። ጥንታዊ ስለሆነች በደንብ የምትከበር እንትን ናት። ኢቭን ኢፍ ከማርያም ቃል ኪዳኖች መካከል እዚህ ከመናገሻ ማርያም ማለት ነው መስከረም 21ን በሆነ አጋጣሚ እዛ ሳይችል እዚህ መጥቶ ያከበረ ሰው ግሸን ሄዶ እንደሚቆጠርለት ይነገራልና እዚህ ጋራ መድኃኔዓለም 7 የተመላለሰው ሰው ደግሞ ግሸንን ሳያይ አይሞትም የሚል ቃል ኪዳን አለ እና ቦታው ላይ የመጣ ሰው በደንብ ይጠቀምበታል። የ40 ቀን ህፃንና የ80 ቀን ህፃን እንደሚሆኑ ቃል ኪዳን አለው ጋራ መድኃኔዓለም። እንዳልኩሽ አሁን ለንግስ ምናምን ሲሆን መስቀሉ ካረፈበት ቦታ ላይ እምነት ይሰጣል እና እምነቱንም አግኝታችሁ እንደውም አሁን ጥቅምት እየመጣ ነው አይደል? ጥቅምት 27 አዳር መተው ታቦቱን ተካፍለው በረከቱን አግኝተው መመለስ ይችላሉ ማለት ነው። ስለዚህ እሱን ማውራት ትችላላችሁ። የቲክቶክ ስሙ ሀሙና በትንሹ ግን ሳካፈላችሁ እኔ ከባለፈው ስንት ጊዜ እንደሆነኝ አላውቅም። ከመጣ አመት ግን አልፎኛል። አመት ይሆናል አመት እንደ እኔ ስራ ከጀመርኩኝ አመት ሆኖኛል። ስራ ሳሊዝ በፊት ነው እኔ እዚህ መጣሁት እና ስራ አግኝታበታለች። ስራ አግኝቼበታለሁ። እውነት ቁም ነገር ስራ አግኝቼበታለሁ። በጣም ነው እንትን ያልኩት። ይሄ ምንድነው ከምናምን ነገር ሳይሆን በቃ ስራ ቤት ስሟል ብዙ አልወድምና
ወዲያው በቃ ስራ ፈጣሪ ስጠኝ ስል ነበር እና ወዲያው ነው ስራ ያገኘሁት። እና ደግሞ በቃ መንፈሳችንን በጣም ቅልል ነው የሚለን መንፈሳችንና መታችሁት ከፈለጋችሁ የምትፈልጉ ሰዎች በውስጥ አውሩን፣ ጉዞ ማዘጋጀት እንችላለን። እሱም ደግሞ በሚመቸው ሰዓት ብዙ ጊዜ ስለሚመላለስ ስለሚመጣ ወደዚህ እሱም ይዟችሁ ሊመጣ ይችላል። ኢንቦክስ ከፈለጋችሁ ጻፉልን፣ ችግር የለም። ኮሜንት ላይ የሚፈልጉት ነገር ካለ ይጻፉ። ሰብስክራይብ ነገር አሳይተን እሱ ይበልልን። ሁሉ ድንቅ ነገር ሁሉ ተራራውተን ድንገት ደግሞ አንዳንድ ሰዎች እንዲህ አይነት ቦታ የመሄድ አጋጣሚ የሌላቸው ከሀገር ውጭ የሆኑ ሰዎች ምናምን እንዲህ አይነት ነገሮችን ይሄ ቻናል ላይ በደንብ ይተላለፋልና የተለያዩ ገዳማትን ታያላችሁ። ሰላም የሆኑ የዘማሪ አገልግሎትን ታገኙበታላችሁ። ሰብስክራይብ አድርጋችሁ ከኛ ጋር እንድትቀላቀሉ ጋበዝናችሁ። ታጋውዛቻል ግፍ ነው እና ሴቶቹ ቀርተዋል። ይኸውላ ታሪክ አመለጣቸው። እንደናንተ ቪዲዮ የሚያዩት ተይዘው እንደ ኤሌክትሪክ ገመድ ስንት ናቸው ደግሞ እንደ ኤሌክትሪክ ገመድ ተሳስረው 3 አሻንጉሊት ወልጋ ላይ ተኝተው መንገድ ላይ እየሄዱ ነው እንጂ ሀሌታ ውሃን የሰራችሁት ማለት ሄደን እናስገብተው። ተይ ፈሪ ታጠራለች። ይሄን ሁሉ ቦይስ ትሰማዋለች። ተይ ለምን ተሳሰሪ አንቺ በቁመት ተሰለፉ ተብሎ ነው የሚመስለው። እሺ የምትጠይቁት ጥያቄ አለ? የምትፈልጉት ነገር ሰብስክራይብ አድርጉ። እሺ አንዴ ድገሙ። እንደስ ወዳድ ሰብስክራይብ አድርጉ። የዩቲዩብ ቤተሰቦቻችን እስካሁን አብራችሁን ስለነበራችሁ እናመሰግናለን። የዛሬ ቆይታችን ይሄን ይመስል ነበር። ደግሞ ቀጣይ የት እንሂድ ኮሜንት ላይ ጻፉልን። ሰብስክራይብ ማድረጉ እንዳይረሳ። ጋይስ እንወዳችኋለን። ቻው ባይ